የዛሬው ባሰ። ምን ጉድ ነው የሀይሚ ነገር? ምን ይሻለናል? ዛሬም በእንባ ዛሬም በለቅሶ ከማልቀሷ የተነሳ አፍንጫዋም አይኗም ፊቷም እብጥ ብጥ ብሎ እኮ በርበሬ ነው የመሰለችው። በማልቀስ እኮ ምንም ነገር የሚቀየር ነገር የለም። ዛሬ እንግዲህ ብሩኬም ሀይሚም ሁለቱም ተስፋ እንደቆረጡ የመጨረሻ ደረጃ ላይ እንደደረሱ ነው የሚያሳየው። ብሩኬም እባካችሁ ጨንቆኛል፣ ላብድ ነው ጸልዩልኝ እያለ ነው የመጣው። ሀይሚም ደግሞ ተስፋ ቆርጣ እጅ ላይ ያለው ቀለበት ከዚህ በኋላ እኔ ጋ ምንም ነገር አይሰራም፣ ለኢየሩስ ነው መሆን ያለበት ብላ እንግዲህ ለብሩኬ ለመስጠት ጠርተው፣ ነገር ግን እኔ በጣም ያሳዘነኝ የሀይሚ ለቅሶ። እንዴ የዚህን ያህል ማልቀስ፣ ራስሽን ጥፋተኛ ማድረግ፣ በዛን ሰዓት እኔ ካንተ ጋር ባልጣላ፣ ቦታጅራ ባልመጣ፣ እዚህ ወጥመድ ውስጥ ባልገባ፣ እጅን በእጅ የቆረጥኩትኝ በራሴ በገዛ እጄ ነው አንተን እያጣሁት እያልሽ ያብሰለሰልሽ የምታለቅሹን ነገር አቁሚ ሀይሚዬ። ማለት እንደዚህ ካለቀስሽ ለጤናሽ በኋላ ለአንቺ ጥሩ ስለማይሆን ነገሮችን ቀስ ብሎ ነው እንጂ የሚፈታው በማልቀስ ምንም የተፈታ ነገር የለም። ምንም ነገር ቢፈጠር ሲቀጥል እንግዲህ ብሩኬ ዛሬ እየተናገረ ነበር። ትናንትና ምርመራ እስከሚደረግ ድረስ ተስፋ ነበረ፣ ነገር ግን የ6 ወር ናት ሲባል በጣም ተስፋ ቆርጫለሁ፣ ለአብድ ደርሻለሁ፣ ልጁ የኔ ነው ብዬ እያመንኩ አይደለም፣ ላምንላትም አልችልም። ኢየሩስ ግን ከዚህ በኋላ ከኔ ጋር መኖር አለብህ እያለች ነው። እኔ ያንን ማድረግ አይመስለኝም እያለ ሁለት አይነት ልብ ነው እዚህ ጋር በጣም ሀይሚን የሰበራት የጎዳትኝ። እንግዲህ ልጁ ሪል የ6 ወር ነው ወይንም ደግሞ ከኔ ጋር ያገናኘዋል ብለህ ካሰብክ ብሩኬ እውነቱን ለምን አውጥተህ ለሀይሚ አልነግራትም? ማለት ሪል ልጁ ከተፈጠረ እኮ ልጁን በውጭ ሆነ ማሳደግ ትችላለህ እንጂ ግዴታ ከኢየሩስ ጋር የመኖር ግዴታ የለብህም በመጀመሪያ ደረጃ ማለት ነው። እና ሀይሚን ደግሞ በእንደዚህ ደረጃ ሀይሚም ብሩኬ ተንበርክኮ ነበር ሲለምናት የነበረው። ቀለበቱን ከእጇ ላይ አውልቃ ስትሰጠው ከዚህ በኋላ የቀለበት እኔ ጋር መቀመጥ የለበትም፣ ለኢየሩስ ነው መሆን ያለበት፣ አንተ ልጅ አባት ልትሆን ነው፣ እኔ ራሴን ህይወት መምራት አለብኝ ብላ በጣም ተስፋ ቆርጣ እያለቀሰች ቀለበቱን ስትሰጠው ብሩኬ ተንበርክኮ ነበረ ሲለምናት የነበረውኝና እኔ ከአንቺ ውጭ መኖር አልችልም፣ እባክሽ እንደዛ አትሁኝብኝ፣ የሆነው ነገር ሊፈጠር ይችላል፣ ግን እኔ አንቺን ነው የምፈልገው እያለ እየለመናት ነበር። በመጀመሪያ ቤተሰብ እኔ እዚህ ጋር መናገር ፈልገው እኔ የሀይሚ ማልቀስ በጣም ያሳዘነኝ የሀይሚ ማልቀስ ነው እንጂ ሀይሚ እጇ ላይ ያደረገችው ቀለበት የፕሮሚስ ቀለበት አይደለም፣ የስጦታ ቀለበት ነው። ቀለበቱን አውልቀሽ መስጠት ማለት ምንም የሚቀየር ነገር የለም። ሰው ቀለበት ማለት እጅ ላይ የሚደረግ ነው። ፍቅር ደግሞ ልብሽ ላይ ብሩክ ያለ እየወደድኩ ነው የምለይህ ከዚህ በኋላ በጣም ማለት አንተን ጠልቼ ወይንም ተጣልቼ ለምን ይሄንን ነገር አደረግ ብዬ ለወቅሰ ሳይሆን እየወደድኩ እያፈቀርኩ ነገር ግን መሆን ስላለበት ነው የምለይህ እያለች ነበር። ስለዚህ በልብሽ የምትወጁ ከሆነ የምትፈልጊው ከሆነ ቀለበቱን አውልቀሽ ሰጠሹ አልሰጠሹ ምንም የሚያመጣው ለውጥ የለም። ገባሽ አይደል? ተረጋግተሽ የምትወጁ ከሆነ ሪል እንኳን እናንተ አምናችሁበት ይሄ ልጅ ሪል ተረግዟል የብሩኬ ነው ብላችሁ የምታምኑ ከሆነ ሁላ ችግር የለውም እኮ ብሩኬ ተሳሳታል፣ ሻመንሽ አይደል? ብሩኬን አልተጣላችሁም፣ ግን ያችን ስህተት መቀበል ነው ያቃተሽ። ስለዚህ አንቺ የምትወጁ ከሆነ ከራስሽ በላይ ምንም የሚፈጠር ነገር የለም አይደለም? ለኢየሩስና ለሚወለደው ልጅ ነው እያሰብሽ ያለሽው ግን እዚህ ጋር አንቺ እየተጎዳሽ ደግሞ እንደዚህ መሆን አለበት ብዬ አላስብም። በመጀመሪያ ደረጃ ብሩኬም ደግሞ እንግዲህ እየነገራት ነበር። የበለጠ ግን የሚያሳምመው ምን እንደው ታውቃላችሁ ቤተሰብ፣ እናንተ የምትወዱት የምታፈቅሩ ሰው የሆነ ጥፋት አጥፍቶ ያን ጥፋት 50-50 ሲያደርገው ማለት ወይ አላጠፋው ማጥፍቻለሁ እያለ ነበር ለሀይሚ ሁላ። ያን ቀን እኔ አግኝቻታለሁ፣ ነገር ግን የሆነ ነገር ካላደረገች በስተቀር እኔ እያወቅሁ አላደረግኩትም፣ 50-50 ነኝ። ስለዚህ ልጁ እስከሚወለድ ጠብቀን ምርመራ ዲኤንኤ እናደርጋለን እያለ ነበርና የዚህን ያህል የሚረብሻችሁ ከሆነ ዲኤንኤ ምርመራ እኮ በእርግዝና ወቅት መደረግ ይችላል ብሩኬ ማለት ነው። 3 ወር የግድ መጠበቅ የለብም። እኔ ግን መናገር የምፈልገው በመጀመሪያ ደረጃ የኢየሩስ ፍቅረኛ ነኝ ባል ነኝ ብሎ የመጣ ሰው አለ። እውነት ለመናገር የሀይሚ ያክስት ልጅ ነኝ፣ የኢየሩስ ደግሞ የረጅም ጊዜ ፍቅረኛዋ ነኝ ከኔ ነው ያረገዘችው ብሎ አንድ ሰው መጥቷል። ሜቢ የእሱም ሊሆን ይችላል። እኔ እውነቱን ነው የምነግራችሁ ቤተሰብ ማለት ነው። እኔ ልጅ አላየሁም። ብዙ ጊዜ ብዙዎቻችሁም ልጅ አለ እያላችሁ ነው። እኔ ግን እንደ እውነቱ ከሆነ ኢየሩስ ሆድ ውስጥ ልጅ አላየሁም። ዶክተሮቹም ትክክል ነው አዎ ልጅ አለ ካሉ እንደገና ደግሞ ሀይሚም አምነሽበት እውነት ይሄ ልጅ አለ የብሩኬ ነው ብለሽ ከተቀበልሽ ካመንሽበት እርግዝናውን ብሩኬም ተመሳሳይ። እኔ ብሩኬ በጣም የሚያወዛግበኝ ነገር ከእሷ ጋር የሆነ ነገር እንዳደረገ ያስታውቃል። ማለት ካነጋገሩ ማለት ነው። የኔ ልጅ ነው ብዬ እያመንኩበት አይደለም፣ ላምንላትም አልችልም። ማለት ከእሷ ጋር የሆነ ነገር አለኝ፣ ነገር ግን ልጁ የኔ ቢሆንም አምኛ አልቀበልላትም ነገር ነው አይደለም። ቃላቱ ወደዛ ነው የሚወስደውኝና
ግን ማወቅ ያለባችሁ ነገር ማለት ነው በጣም ጎበዝ ሰራተኛ፣ በጣም ታታሪ ሰራተኛ ሀይሚ ናት። የምሬን የምነግራችሁና ብሩኬም ይህንን ያልኩበት ምክንያት አብራራላችኋለሁ። ብሩኬ በነገራችን ላይ ዛሬ ጸልዩልኝ እያለ ነበር። ምን ብለን ነው የምንጸልየው? ብሩኬ ምን ብለን እንጸልይ እንዴ? ልጁ የብሩኬ ከሆነ እንዴት ነው እንዳይመጣ አድርገው ነው ብለን ነው የምንጸልየው? አንተ እኮ 50-50 ነው ሲጀመር፣ 100% አልተናገርክም አይደል እንዴ? ራስን አላመንህም፣ 100% አላሳመንህም። ከኢየሩስ ጋር የሆነ ነገር እንዳለ ነው የምትናገረው። የሆነ ነገር አድርጋይ እንኳን ብትል ሴት ልጅ ናት። አንተ የሆነ ነገር ብታረግህ እኮ ብቻዋን ምንም ማንቀሳቀስ አትችልም። የግድ ማን ነው እንደው ብልግና ልታዋሩ ነው እንጂ እንትና መንቀሳቀስ አለበት አይደል? እሷ ጋር ለመድረስ ሴት ናት። ራሷን ስታ መደፈር ብችለው ሴት ናት እንጂ ወንድ አይደለም በመጀመሪያ ደረጃና ስራ መሆኑን የምታውቁት በዚህ ነው። ብዙዎቻችሁ እያለቀሳችሁ እየተጨነቃችሁ፣ እኔ የሚያስጨንቅ የሀይሚ ላቅሶ፣ የሀይሚ እንባ፣ ይሄ በነገራችሁ ላይ ዋጋ ያስከፍላል። ባለቀሰች ቁጥር የደም ጭማቂ ነው እንባ በነገራችሁ ላይ ካላወቃችሁና፣ ባለቀሰች ቁጥር ለጤናዋ ፊቷን አይታችሁት ከሆነ ደም ነው የሚመስለው። አይኗ ብጥብጥ፣ አፍንጫዋ ምናምን በጣም እያለቀሰች ነው። ይሄ ነገር በሞቪ ላይ ፊልም ምናምን ትከታተላላችሁ አይደል? መቼም አንዳንድ ሰዎች ሲሰጣቸው ትወና ይሄ ነገር የሚያለቅሱበት አጋጣሚ አለ። እኔ ፊልም አይቼ አልቅሼ አውቃለሁ። ሀይሜም ደግሞ ስታለቅስ በጣም ይደብረኛል፣ በጣም ይከፋኛል። የሚለቀስ ነገር ባይኖርበት እንዲያውም እኔ ትናንትና በቃ እዚህ ጋር ሀይሚ ለቅሶ ይበቃል እያልኩ ነበር። ግን እያንዳንዱን ነገር ስታወራ ሀይሚ በነገራችን ላይ በጣም እያለቀሰች ያለችው ለምንድን ነው ካላችሁ፣ እያንዳንዱን ነገር ስታወራ ሪል አርጋ ነዋ። ከብሩኬ ጋር መለየትን ስታስብ ስለምትወደው ያማታል፣ ያስለቅሳታል። ገባችሁ? እዚህ ጋር ቀለበት እንካ ስትል ልክ ከብሩኬ ጋር ብሩኬ በጣም ነው የምወድህ እንኳን አይደለም እኔ ቤተሰቦች ራሱ ተስፋ አድርገውብህ ነበር እያለች ነበር አስተናገር የነበረው። ያ ነገር ሪል ቢሆን ብላችሁ ስታስቡ እንባችሁ ነው የሚመጣው። እኔ የሆነ ነገር ማጣት የማልፈልገው ነገር ሪል አጥቼውስ ቢሆን ይሄ ነገር ባጣውስ ብዬ ሳስብ አለቅሳለሁ። የምሬን ነው የምነግራችሁ። ስለዚህ ሀይሚ ትክክለኛ ስሜት ውስጥ ሆና እየተወነች ነው። ቤተሰብ የምሬን ነው ስነግራችሁ ማለት ነው። ምክንያቱም ይህ ስራ እንደሆነ እኔ በግልጽ አማርኛ እየነገርኳችሁ ነው። ብዙ ነገሮችን ማለት ኮንታክት እያደረኩላችሁ ነው። እናንተ ማወቅ ከቻላችሁ ለምታለቅሱ ልባችሁ ለሚሰበር ሰው ነው። ግን እነሱ እየሰሩ ነው። እኔም ደግሞ አበረታታችኋለሁ። ግን ሀይሚ አታልቅሽ። በቃ ይሄ የሚያለቅስ ፓርቱን አስወጡትና ስራውን ቀጥሉበት። 3 ወር ሙሉ ቀጣይ ስለሆነ ራሳችሁን አረጋጉ። የምታለቅሱ የምታዝኑ ሰዎች ራሳችሁን አረጋጉ። ግን በሪል መንገድ ከተሄደ በጣም ብዙ የሚያስተምር ነገር አለ። የሚያስተምር ነገር ምንድን ነው ካላችሁ፣ ብሩኬ ከሀይሚ ጋር በተጠለበ ሳለ ድሮ ፍቅረኛው ጋር ሄደ፣ በስሜት ስህተት ፈጠረ፣ ያቺ ሴት አረገዘች። አያችሁ፣ ህይወቱ ተመሰቃቀለ። ይሄ ነገር በነገራችን ላይ በትክክለኛ ህይወት ላይ አለገባችሁ አይደል? የሆነ ሰው ከሚወዳት ሴት ጋር ሲጣላ ከድሮ ፍቅረኛው ጋር የሆነ ነገር አደረገ፣ ተረገዘ። ከዛ ያችኛዋንም ማጣት አይፈልግም፣ ልጁንም መቀበል አይፈልግም። ይሄ ነገር ትክክል ህይወታችሁ ላይ ገጥሟችሁ ማለት በራሳችሁም ባይሆን በዙሪያችሁ በጎረቤት በጓደኛ ገጥሟችሁ የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። እኔ ህይወት በደንብ ስለገባችሁ ነው። ገባችሁ አይደል? ይሄን ነገር እየነገርኩ ያለሁት በጣም አስተማሪ ነው። ሀይሚ ደግሞ ራሷን ጥፋተኛ ራሷን ተወቃሽ። ሴቶች ብዙ ጊዜ ለምንወዳቸው ሰዎች ራሳችንን አሳልፈን እንሰጣለን። እኛ ጥፋተኛ እንደሆነ እናደርጋለን። ጥፋቱ ግን የሀይሚ ሳይሆን የብሩኬ ነው። ገባችሁ አይደል? በሪል መንገድ ነው ቢሆን እያልኩ የምነግራችሁ እንጂ አይደለም ሲጀመር ማለት ነው። ሲቀጥል የሀይሚ አክስት ልጅ ነኝ የኢየሩስ ፍቅረኛ ነኝ ብሎ የመጣውም ያው ስራ ነው እየሰራ ያለው። የራሳቸውን ቻናል እያሳደጉ ነው። ሁሉም በተለያየ አቅጣጫ የሚመጣው የራሱን ቻናል እያሳደገ ነው ብዬ ነው ማስበው። እንደገና ደግሞ ቢኪ እየደገፈ ነው። ይሄ ልጅ የብሩኬስ ቢሆን እያለ ዛሬም እየተከራከረ መጥቷል። ለኢየሩስ እያገዘ ልጁ ደግሞ የብሩኬ ቢሆን እያለ መጥቷል። እንግዲህ ቀጣዩን ፈጣሪ ነው የሚያውቀው። ሀይሚዬ ቀለበቷን አውልቃ ስታለች። ይሄ ቀለበት ያው የፕሮሚስ ስላልሆነ ስጦታ ስለሆነ አውልቀሽ መስጠት አይጠበቅብሽም ሀይሚዬ። ምክንያቱም ከዚህ ቀለበት ጋር የመጡ ሌላ ስጦታችም ስላሉ ብሩኬን ያለማስታወስ ከሆነ ብዙ የሚያስታውሱሽ ነገሮች ስላሉ ይሄ ቀለበት አንዱ የስራው ምንድን ነው በቃ አንዱ አካል ነው። የስራው አንዱ አካል ነው። ይህን ነገር የምነግራችሁ ለምትጨነቁ ሰዎች ነው እንጂ ልክ እነሱ አስመስለው እንደሚሰሩት እኔም አስመስዬ መስራት አቅቶኝ አይደለም። እንዴት እኔም ቻናሌ ቢያድግ ደስ ይለኛል። ግን ደግሞ የሀይሚ ማልቀስ ያስከፋኛል። እናንተ በስደት ያላችሁ እህቶቼ ድሮ እኔ እንደምጨነቀው እንድትጨነቁ አልፈልግም። ለዛ ነው ሪል እየነገርኳችሁ ያለሁት። ላይክ እና ሼር ሰብስክራይብ ያደርጋችሁ ተቀላቀሉ። ባባይ